ድምፃችንን ከነሱ በማድረግ ሁላችንም ልቦናችንን ወደ ቃሉ እንድናደርግ እግዚአብሔር አምላክ ይፍቀድልን። ከኋላ የምትዘምሩ ወንድሞቻችን አሁንም በድጋሚ ድምፃችንን ቀነስ አድርጉ። እሺ፣ ሁላችንንም ጠላታችን ሰይጣን ባበረበትና በተዋረደበት ድል በተነሳበት እኛ የክርስቲያን ወገኖች ነፃ በወጣንበት በትምህርተ መስቀል ምልክት መላ ሰውነታችንና ማቱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን አባ ሕርያቆስ ጸጋዬ የቅዱስ ላሊበላ ደብር ዋና አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶቼ፣ መነኮሳት፣ ካህናት፣ ወንድሞቼ ዲያቆናት፣ ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ ሕፃናት በኃያሉና በገናናው በፍጹም ፍቅሩ በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምንስ ቆያችሁ? እግዚአብሔር ይመስገን ብለን ቅዱስ ስሙን እንድንጠራ ቅዱስ ስሙን እንድናመሰግን የፈቀደልን የሰራዊት ጌታ የአባቶቻችን አምላክ የእኛም አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የእሱን ስም አንስተን የእሷን ስም የማንረሳ የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ስሟ የተመሰገነ ይሁን። እግዚአብሔር እንደሰጣቸው እንደየጸጋቸውና እንደየክብራቸው መጠን የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ጻድቃን ሰማዕታት፣ የቅዱሳን ሊቃውንት ስማቸው የተመሰገነ ይሁን። የሚያስተምር እግዚአብሔር ነው። የሚገስጽ እግዚአብሔር ነው። የዕለቱን ትምህርት የሚያስተምሩን አባታችን አባ ሕርያቆስ ጸጋዬ ይሆናሉ። ለእሳቸው የሚናገሩበትን ምስጢሩን ጥበቡን ለእኛ ደግሞ የምናስተውልበትን ሰሚ ልቡና አስተዋይ ሕሊና እግዚአብሔር አምላክ ይስጥልን ይስጥላችሁ። ወደ ትምህርቱ ከመሄዳችን በፊት መልእክት አለ። መልእክቱ በ3 ሰዓት ማህሌቱ ይጀመራል። በ11 ሰዓት ቅዳሴ ይገባል። በ5 ሰዓት ታቦቱ ከዚህ ካለበት ወደ ቅዱስ ቤተ ክርስቲያን ስለሚንቀሳቀስ ሁላችንንም በታዘዘበት ሰዓትና ጊዜ ተገኝተን እንድናከብር እግዚአብሔር አምላካችን ይፍቀድልን። ወደ አባታችን ወስዳቸዋለሁ። ወኮንከ ምእመነ ቀለሞት ወአቡበከ አክሊለ ሕይወት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የቤተክርስቲያናችን ሊቃውንት አባቶቻችን እግዚአብሔር ማደሪያ የሆነውን ታቦት ያከበራችሁ ሁላችሁም በዚህ የጽንዓት መታሰቢያ በሆነው በዓል የተገኛችሁ አየን በእግዚአብሔር ካህናት፣ ምዕመናንና ምዕመናት እንደምን ዋላችሁ? እንደምን ዋላችሁ? እንደምን ዋላችሁ? አሜን። ሁሉ በሁሉ የሚያደርግ ስለ መተላለፋችን ስለ በደላችን ሁሉ የድኅነትን መታሰቢያ የሰጠን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ምናልባት የበዓሉ ፍጻሜ ወይም ታቦታቱን ከማረፊያው እስከምናሳርፍ ድረስ
በዓሉ በጸሎት የዕለቱ መርሃ ግብር እስኪዘጋ ድረስ ሁሉም በስርዓት መሆን ስላለበት ቤተ ክርስቲያን የሰጠችውን ፈቃድ መመሪያ አድርጎ መንቀሳቀስና መዘመር ስለሚገባ አሁን ላይ የምትወጡ በባህል ጭፈራ እየጨፈራችሁ ያላችሁ በያላችሁበት በጥቂት ደቂቃ ብትታገሱ መልካም ነው። ቤተ ክርስቲያናችን ወኩሉ ይኩን በስርዓት፣ ሁሉም በስርዓት ይሁን ትላለች። የሚዘመርበት ሰዓት፣ የሚቀደስበት ሰዓት፣ የሚጸለይበት ሰዓት ለሁሉም ቤተ ክርስቲያን ባስቀመጠችው ስርዓት መሆን ያለበት። አሁን የምንጨፍርበት ሳይሆን ስለ በዓሉ አጠር ያለ መልእክት ተነግሮ ኑዛዜ ተናዘን እግዚአብሔር ይስጣ ተብለን የምንሰናባበትበት ሰዓት እንጂ አሁን የምንጨፍርበት አይደለምና ሂዱም አልተባለም። እየተንቀሳቀሳችሁ ያላችሁ ለጥቂት ሰዓት እንድትታገሱ ለማሳሰብ ነው። እንግዲህ ዛሬ